ሰላም እንዴት ናችሁ? ዛሬ ይዤላችሁ የመጣሁት ሀሳብ ምንድን ነው? የራስ ቤስት ፍሬንድ ስለመሆን ራስን ስለመውደድ ነው። ይህንን ቪዲዮ ልሰራበት የፈለግኩት ይህንን ሀሳብ ለምንድን ነው? እሱ ጓደኛ ሲርቀኝ ቤት ውስጥ ሲቀመጥ ልጆቼን ለማሳደግ እና በቃ የብቸኝነት ስሜትን ፊል ሳደርገው እንዴት ነው እሱ ማድረግ ያለብኝ ምንድን ነው እሱ ብዬ ወደ ራሴ ቆም ብዬ ስመለከት ራሴን መውደድ እንዳለብኝ፣ ራሴን መቀበል እንዳለብኝ፣ ሰው ቢሄድም ቢመጣም ብቻዬን መቆም እንዳለብኝ፣ ከፈጣሪ ጋር መለማመድ አለብኝ የሚለውን ነገር ወደ ውስጤ ሳይ ነው። እና ይህንን ስሜት ፊል የሚያደርጉ ሌሎች እህቶቼ ይኖራሉ፣ በተለይም ቤት ቁጭ ብለው ልጆቻቸውን እያሳደጉ ያሉ እናቶች። ስለዚህ ለእነሱ ለምን ሼር አላደርጋቸውም ብዬ ነው ይሄንን ቪዲዮ የሰራሁትኝ። ስለዚህ ተከታተሉኝ እህቴ። ቤት ቁጭ ብለሽ በተለይ ልጆችሽን እያሳደግሽ ያለሽ ሌሎች እንኳን በስራ ሁኔታ በምናምን ጓደኛ ላይፈሩ ይችላሉ። ነገር ግን ቤት ቁጭ ስትሉ በቃ ብዙም በተለይ ያናኗር ሁኔታችን ብዙም ጓደኛ ለማፍራት ምቹ አይደለም። ያሉ ጓደኞቻችንም ሊርቁን ይችላሉ፣ እኛ ቤት ስላለን ማለት ነው። መገናኘት ምናምን ብዙም ስለማይመችን ራሳችንን መውደድ ራሳችንን መቀበል መቻል አለብን። ቃሉም የሚለው ጓደኛህን እንደ ራስህ ውደድ አይደለ? መጀመሪያ ራሳችሁን ውደዱ ማለት ሰልፍሽ ሁኑ ምናምን እያልኩኝ አይደለም። ያላችሁን ነገር ተቀበሉት፣ ራሳችሁን ውደዱት። ያለሽን ነገር ስትቀበይ ራስሽን ስትወጂ ሰው ቢመጣም ቢሄድም ላይደንቅሽ ይችላል። እኔ አሁን እንደዚህ የሚለው ይሄ ስሜት በፊት ኖሮኝ አይደለም፣ ልክ አሁን ላይ ያዳበርኩት ነገር ነው። ራሴን መውደድ ራሴን መቀበል ከፈጣሪ ጋር መሆን ስችል ጓደኛ መጣም ሄደም ቀረም አይደቅም። የራስሽ ቤስት ፍሬንድ መሆን ስትለማመጂ ያለሽን ነገር ስትቀበይ ነገሮች ጥሩ እየሆኑልሽ ይመጣሉ። በቃ በራስሽ መቆም ትችያለሽ። ምንም ነገር ቢሆን ያን ያህል ፊል አታደርጊውም። የራስሽ ቤስት ፍሬንድ መሆን አለብሽ። ችግርን ቢገጥምሽ፣ ሀዘንን ቢገጥምሽ፣ መልካም ነገሩ ቢገጥምሽ የመጀመሪያው ተጎጂ በነገራችን ላይ አንቺ ነሽ። ተጠቃሚ ብትሆኚ የመጀመሪያው ተጠቃሚ አንቺ ነሽ። ከዛ በኋላ አይደለ ጓደኛ የሚመጣው። ስለዚህ ለራስሽ መቆም ካልተለማመድሽ የሆነ ነገር እንትን ባለ ቁጥር ነገሮች ከባድ ይሆኑብሻል ማለት ነው። በራስ መቆም መለማመድ መልካም ነገር ነው። በቃ ጥሩ ነገር ነው። ጓደኛ ኦፍኮርስ በዙሪያችን ቢኖር ጥሩ ነው። ግን ሁኔታዎች ካልፈቀዱ የግድ ራሳችንን ማበርታት ራሳችንን መጠንከር መቻል አለብን። አንዲት መልካም ጓደኛ በዙሪያሽ ብትኖር ልታደርግልሽ የሚችለውን ነገር ሁሉ ለራስሽ አድርጊ። ወደ መጥፎ ነገር ስትሄድ ተመለሽ ቢያት፣ ጥሩ ነገር ስትሄድ አበረታቻት፣ ውደጃት። እኔ አሁን ምን አደርጋለሁ እሱ የራሴን እንትን ሼር ሳደርጋችሁ በቃ ያዳበርኳቸው ልምዶች አሉ። በቀጣይ በሌላ ቪዲዮ እሰራላችኋለሁ። ላይ በራሴ ላይ እየሰራኋቸውኝ እና የጠቀሙኝ እንድቀየር ያደረጉኝ በቀጣይ ቪዲዮ ልምዶቼን ሼር አደርጋቸዋለሁኝ። ግን በቃ ራሴን ስለወድ ራሴን ስቀበል ትጥብጥብ ብዬ ዶዶራንቴንም ሆነ ሎሽንም ሆነ ቅብትብት ብዬ ራሴን ወደዋለሁ፣ ራሴን አቅፈዋለሁ። በቃ አንቺ ልዩ ነሽ፣ አንቺ በቃ አንቺ ድንቅ ነሽ ብዬ ለራሴ እነግራታለሁ። ያንን ነገር የሚያደርግልኝ ሰው ከሌለ ለራሴ ማድረግ መቻል አለብኝ። ራሴ መቆም አለብኝ። ይህን እንደዚህ አይነት ልምዶችን ራሳችን ላይ ማዳበር እና ራሳችንን መውደድ መቀበል መቻል አለብን። የግድ ጓደኛ ራቀኝ፣ ሰው ራቀኝ፣ ብቻዬን ሆንኩኝ ምናምን ብለን ሌላ ስሜት ውስጥ ከመግባት ይልቅ ራሳችን መቆም መቻል አለብን። እህቴ ዛሬ ይህንን መልእክት ላስተላልፍ ነው የመጣሁት። በተለይ እህቶች፣ ሴቶች፣ እናቶች ቤት ቁጭ ያላችሁ ይህን ነገር ተጠቀሙበት። በቃ ሰው ሁል ጊዜ ከሰው ጠባቂዎች መሆን የለብንም። ራሳችንን መውደድ መቀበል መቻል አለብን። በቀጣይ በሌላ ቪዲዮ እንገናኛለን። በቀጣይ ደግሞ ራሴ ላይ ያዳበርኳቸውን ልምዶች ሼር አደርግላችኋለሁ። የጠቀሙኝን ቀላል የሚመስሉ ግን ህይወቴን የቀየሩልኝን ልምዶች ይዤላችሁ እመጣለሁ። ቻናሌን ሰብስክራይብ፣ ላይክ፣ ሼር አድርጉ። ቻው